ሰላም አለይኩም ወራህመቱላህ። እስኪ ዛሬ አጠር ያለች መልእክት በቃ እኔ ቪዲዮ እንደዚህ በድምጽ ምናምን መስራት አልችልም። ያው እኔ አላቅም ብቻ መንገድ ላይ ወደ ዱርማ ምናምን ባል አካባቢ እኔ ራስ በሎኬሽን ነው እየሄድኩ ያለሁትና እየሄድኩ ያለ ይሄን የመሰለ በረሃ ተመልከቱት። ይሄን በዚህ መሃል ነው የምሄደውና በግራም በቀኝ ከታያችሁ ቢላህ አለይኩም ተመልከቱ። አሁን ከቀኑ 4 ሰዓት አካባቢ ነው። ስንት ይላል? 42 ዲግሪ ሴንቲግሬድ። በዚህ ሙቀት ገና ከጧቱ 4 ሰዓት ነው። ተመልከቱልኝ። በዚህ ሙቀት ገጠር ላይ የምትሰሩ ወንድሞች እናንተ ጀግኖች በምን ቃል ነው እናንተ ልትገለጹ የምትችሉት? የምር እስኪ ተመልከቱ። ቢላህ አለይኩም ተመልከቱ፣ ተመልከቱ በግራ በቀኝ እንደውም ግመሎች ምናምን የሚጠብቁ በዛ አካባቢ ያሉ እያስባለን። ተመልከቱ እዚህ በረሃ ላይ ቁጭ ብለው የሚሰሩ ወንድሞች የቱን ያክል ጠንካራ የቱን ያክል ነገን ተስፋ የሚያደርጉ ምርጦች እንደሆኑ ራሴ ጋር ያነጻጸርኩ በጣም ተረዳሁ። ወላሂ ሀገር ቤት ያላችሁ ቤተሰቦቻችሁ የእነሱን ገንዘብ ዝም ብላችሁ መቃሚያ፣ መጠጫ፣ መዘነጫ የምታረጉ ከሆነ ወላሂ ደም ነው የምትበሉት። ስለዚህ ቁም ነገር ላይ አብቋቸው። የሚልኩላቸውን ገንዘብ ቁም ነገር ላይ አድርጉላቸው። ይሄን ለማለት ነው። ደግሞ እንደ ነገሩ አላህ ብሎልን ከተማ ላይ ቁጭ ብለን ቀዝቃዛ አየር እንኳን እንደ ነገሩ ሙከየፍ የምናገኝ ሰዎች ደግሞ አላህን እናመስግን፣ አላህን እናመስግን። እኔ በበኩል አልሐምዱሊላህ ረብል ዓለሚን በስራ ማጣት የተፈተናችሁት ወንድሞች አላህ የተሻለውን ርዝቅ ይወፍቃችሁ። አላህ ለኛም የተሻለ ነገር ይረዝቀን። ወላሂ በጣም ስለገረመኝ ነው። በቃ በረሃ ላይ የሚሰሩ ወንድሞች አምሮዬ ላይ ለደቂቃ ስለመጡ ነው ይሄን ሪከርድ ያረኩት። መኪና እየነዳሁ ካሜራ እየፈራሁ ነው። አልፎ ካሜራ አለና ሪከርድ ያረኩላችሁ። እናንተ የበረሃዎቹ አላህ ከእናንተ ጋር ይሁን። አላህ ማአኩም ጀግና ናችሁ። አላህ የተሻለ ነገር ይፍጠርላችሁ።